እኔ እኮ ወንድምህ እንጂ ጠላት አለ። ምን ከወንድሙ ይሻላል? ፍቅር እውር አይደለም ሰው እንጂ የሰው መኪና መንዳት ስልችት ነው ያለኝ። ወይ ግን ጋሽ የምር ተመችታ ነው? ቸርስ ጓደኛዬ ሙች በጣም ነው የኮራሁብሽ። እባክሽ አሰልጣኟ ነዋ። ምን ዋጋ አለው? ጎበዝ ሰልጣኝ ሲኖር እኮ ነው አሰልጣኝም ጀግና የሚሆነው። የኔ ውድ በጣም ጎበዝ ኮርቼብሻለሁ ሙች። የባሌ ወንድም አሳሳሙ እንዴት ነው? ለስለስ ያለ ነው። ቢያንስ ከወንድሙ ይሻላል። ምን ከወንድሙ ይሻላል? ምን ነው ደነገጥሽ? ከወንድሙ ስትይ ማለት አንዱ ወንድሙ የሚባል የድሮ ኤክስ ነበር። እሱ ትዝ ብሎኛል ነው እንዴ? እኔ ደግሞ ከወንድሙ ስትይ እዮብዬ መቼ ሰማው ነው ብዬ ልቤ ትርክክ አለች። ኧረ እባክሽ አንድ ሴት እንዴት ነው ሁለት ወንድማማቾችን በፍቅር ጣፍ ልታረግ የምትችለው? እሱስ ልክ ነሽ። ሃይማኖታችንም ባህላችንም አይፈቅደውም የኔ ውድ። ገቡ አዳር እንዴት ነበር? ወይ አዳር ስትል ምን ነው የማይቀንስ ነገር አቅምሰሽ እንዴት ብዬ ነው አይኔን የምከኝ? ምን ነው ከዚህ በፊት ቀምሼ አላውቅም አልክ? እውነት አላውቅም። ሙች በላይ እኔ ልሙትልሽ በከንፈሪም ቢሆን ጨርሻው። ሴት እኮ ነኝ አንተ። ለዛውም በጨዋ ቤተሰብ ተቆንጥጬ ያደግኩ። እሺ አንድ ላይ እናደርገው። አንተ ስራውስ ጥንቅር ብሎ ይቀር ከአንቺማ አይበልጥም። ምን አናፉ እዩ ጋሽ አቤት ጋሽ በጣም ይቅርታ። ለምን? ያው ቅድም አጉል ሳመጣሁት እሱስ ልክ ነህ። ጋሽ አልገባኝም። ቅድ ለምንድን ነው ና ብለህ ቴክስት ያደረከኝ? እኔ ቶሎ ትመጣለህ ብዬ አላሰብኩም። ኦኬ ስለዚህ አብረን ተግባብተን ያጠፋነው። ምን ታደርገዋለህ? አትሄድ ያለው ግን ወይ ጋሽ የምር ተመችታ ነው? በጣም እሷን ካገኘኋት በኋላ ስራ ራሱ አስጠላኝ። ብቻ ምን አለፋ በስልኬ ቀን ሙሉ የእሷን ፎቶ ያየሁ ሀሳብ ጭልጥ ይላል። ወይ ጉድ! ምን ነው? ኧረ ጋሽ ትቅረብህ። ለምን? በቃ ትቅረብህ። ምንም አትመጥንም። ምንም ከአንተ ጋር እኮ አትሄድም ጋሽ። ተው እንጂ ደስታዬ ላይማ ሀዘን አትልፋለህ። እኔ እኮ ወንድምህ እንጂ ጠላት አለ። ቆይ ለምንድን ነው ግን የጠላት? ይኸውልህ ጋሽ በቃ ይቅርብህ። ሌላ ቀን እነግርሃለሁ። መልካም ስራ ይሆናል። ቆይ ምን በድዬሽ ነው? የትም ተናገር የትልታው ማለት አባትነትን መካደ ህልሜን ቅዘት ማድረገ ሲቀጥል ደግሞ ፍቅሬን የማላገጠ ወየቱ ነገር የትልታው በአንተ ምክንያት ቤተሰቦች ይመቱ ወይስ ከልጄ ጋር ጎዳና ላይ መውደቂ? የኔ ጥፋት ቅጣት ይሆን ዘንድ እንደሚል ተበቀው ነው። በደንብ ነው።
አንተ ከሱ በላይ የምትወደውም ሆነ የምሳሳለት ሰው የለም። ስለዚህ ደካማ ጎኔን ተጠቀምሽበት። ከቀናኛው ግን አንድ ጥያቄ ልጠይቅህ። ጠይቂ። ለምንድን ነው ጥለኸኝ የሄድከው? ስነግርሽ የባሰ ትናደጃለሽ። ግድ የለም አሁን ከጎዳኸኝ በላይ አትጎዳኝ። አርገሻል። እሱ ሆነሽ ቆፍጠና ሴት ሆነሽ ነው። እድሜ ለአንተ በጭካኔ የምወረደኸኝ ሰይፍ እንደሆነ አድርገኸኛል። ንጹቤ አውቄ አይደለም እየወደድኩሽ እያፈቀርኩሽ ነው የተለየሽ እኮ። ለምን ብዬ ጠየቅኩህ ለዛ ነው። ጊዜውን አይደለም ካረፈደብኝ በቅርቡ እነግርሻለሁ። ጥሩ ሰው ነህ። ችግሩ ግን ከፈረሱ ጋር የምታስቀድም ጀዝባ ወንድ መሆንህ ነው። እመነኝ፣ ደግነትህ በደንብ አድርጎ ይቀጥሃል። ከቻች ጸልይልኝ። እንድትሞት ነው? አዎ፣ ቢያንስ ማንንም ሳልገድል ብቻዬን መሞት ራሱ ለእኔ ደግነት ነው። ሲኦል እንዳለህማ በደንብ ታስታውቃለህ። ቆይ በምንድን ነው ይቺ ሔዋን የምትባል ሰይጣን አስራ ያስቀመጠች? እሱ ልነግርሽ አልችልም፣ ሚስጥር ሚስጥር ነው። ብቻህን እየጠጣህ ነው? አየኸው? ፈረምክበት? አምነሽበት ነው? ውይ ውዴ፣ ወደ ኋላ አትመለስ። ይህ ቤት የቤተሰባችን ውርስ ነው። ወንድሜ ደግሞ ያለውን ሀብት እንዳለ አሟጡ ያን አሮጌ ቤት አፍርሶ ይህን የመሰለ ቤት የገነባው ያለውን ሀብት ጨርሶ ነው። አዎ ደጋግመህ የነገርከኝ ታሪክ ነው። እንደ ስሜ ነው የማስታውሰው። ቆይ ይህን ቤት ወንድሜ በእኔ ስም ለምን እንዳደረገ ታውቂያለሽ? አዎ በኢንጂነሪንግ ስለተመረቅ ቤቶችን በኮንትራት ይዘን ለመስራት በራስ ስም ያለ የመኪና ሊብሬ፣ የቤት ካርታ ምናምን ስለሚያስፈልገን። ቆይ ንገሪኝ እስኪ መች ነው የቤቱን ካርታ በአንቺ ስም ያደረኩት? እስኪ ንገሪኝ፣ የትኛው የተረገመ ቀን ነው እኔና አንቺን ያስተዋወቀን? ወንድምህን ውቀሰው፣ እሱን ያስተዋወቀ። በይበልጥ ደግሞ ፍቅር አሰጣጤን በደንብ አድርገን የወደድከው አይደል? እንኳን የቤት ካርታህን ነፍስን ሰጠኝ ነበር። በላውን ፈረምበት። የሰው መኪና መንዳት ስልችት ነው ያለኝ። የኔ መኪና ነው የሰው መኪና? አዎ ይበልጥ ደግሞ የኔ መኪና ሲሆን ኮንፊደንስ ይሰማኛል። ለነገሩ አልፈርድብሽ። ያቺ የተረገመሽ ቀን ነች። በስካር መንፈስ የቤቱን ካርታ አስፈረመሽ በስምሽ ያረግሽ ቀን ነው እኔ የሞትኩት። ምን ችግር አለው? ባልና ሚስት አይደለም? አብሮ የኖረውላ ባልና ሚስት ነው እንዴ? ታገስ ጥቂት ቀን። በቅርብ ቀን የባልና ሚስት ፊርማችንን እናጸድቃለን። እስከዛስ? እስከዛማ አንተም ወንድምህም በእኔ ቤት እንደፈለጋችሁ ሳትሳቀቁ መኖር ትችላላችሁ። አረመኔ ነሽ። አረመኔነቱን ተውና፣ በነገራችን ላይ እማትፈርም ከሆነ የቤቱን ካርታ በእኔ ስም እንዳደረግከው ለወንድም ነው የምነግርልህ። ተይ አታረጊው። ይህንማ አታረጊው። እኔ እኮ ሔዋን ነኝ። ሔዋንን ደግሞ በደንብ አድርገህ ነው የምታውቃት። አዎ በደንብ አውቅሻለሁ፣ በደንብ እንጂ። በአንቺ ምክንያት አይደል እንደ አዳም መከራ ውስጥ የተጣለው? አዎ እኔ ሔዋን ነኝ፣ አንተ ደግሞ የዚህ ዘመን አዳም። አሁን ወሬውን ተውና ትፈርማለህ አትፈርምም? አለበለዚያ
ምን ስትሰሪ ነው ልጅ ነው የሚያለሽ? እስኪ ቱ ጋር ነው እኔ እሽልሻለሁ። እስኪ ቱ ጋር ነው እኔ እሽላታለሁ አልኩ አይደል? እኔ እሽላታለሁ በኋላ በቃ አንቺ ሰይጣን እዚህ ቤት ምን እያረግሽ ነው? ሊገባኝ አልቻለም። ግን ጠብቂኝ፣ እሰራልሻለሁ። ቀዥቃዣ እኮ ናት። ደህና ሊፈርም ሲል መታ እዚህ ያስቆመችው። ሻውን የት አደረገው ይባላል? ምን ውስጥ ገባናል? እኔ ምንሽ ጓደኛዬ፣ ወይ አንዴ ውጪ ድረስ ብዬ ልምጣ። በዛ ላይ ልጄ እራሱ እንዴት እንደናፈቀ። ቶሎ ነይ ግን እንዳትቆይ። ሰነቃ አመሰግናለሁ። ፈርምና ወረቀቱን እጅ አስገባልኝ ብቻ። ድህነት ያላሳጣኝ ያልነጠቀኝ ያልበደለኝ ነገር የለም። እናቴ ታማ በመድኃኒት እጦት ተሰቃይታ አይኔ እያየ እጄ ላይ ስትሞት ዝም እንድል ያደረገኝ ድህነት ነው። ገንዘብ ማጣቴ እናትን የሚያክል ነገር እንዳጣ አድርጎኛል። ድህነት አንገቴን ደፍቼ እንዳቀረቅር አድርጎኛል።
አሁን ላይ ግን በድህነት ከማቀርቀሬ በፊት ማድረግ ያለብኝ ምንም ነገር አደርጋለሁ። እነጥቃለሁ፣ እበድላለሁ። ድሃ ከመሆን መግደል ካለብኝም እገላለሁ። አሁንም የሁለቱን ወንድማማቾች ጥርት ልቅምቅም አድርጌ ከወሰድኩ በኋላ ተሰናብቻቸው የሌላ ሰው ሀብት ፍለጋ እኳትናለሁ። ምስኪን ሔዋን የኔ ከርታታ። እያበርሽ ነው? ምን እየሆንሽ ነው? የኔ ፍቅር፣ ያንተ ፍቅር እኮ ነው እንደዚህ የሚያሳብደኝ። ገና ጨርቄን አስጥሎ በየአደባባዩ ያስብለኛል። እንዴ በሰላም ነው እንደዚህ አጣርፍሽ የጠራሽኝ? ግን እንዴ እኔ ተጨነኩኝ እኮ ወዴን ቆረጠኝ። ነው ወይስ ያቋረጥነውን እንድንቀጥለው ነው? አረ መዝናኛ ውስጥ ሰው እያየን ነው። ፍቅር እውር ነው ሲባል አልሰማሽም? ፍቅር እውር አይደለም ሰው እንጂ። እሺ ምን ልታዘዝ የኔ ፍቅር? አንድ ነገር ልነግርህ ነበረ። ምንድን ነው? መጀመሪያ በማስተዋል እንደምታደርገው ቃል ትገባልኛለህ? እሺ ቃል እገባልሻለሁ። ኦኬ። ምንድን ነው? አዩ አንብበው። ምን